በአውሮፓውያን አቆጣጠር ዘ አቬንጀርስ በ2012 ነበር የተጀመረው። ከዛም በፊት አይረንማን፣ ቶረን፣ ካፕቴን አሜሪካ ለየብቻ ፊልም ተሰርቶላቸው ነበረ እና በ2012 አቬንጀርስ የሚል ፊልም ሲጀምር በአንድ ላይ በመምጣታቸው ሊከሽፍ ይችላል ወይም ደግሞ አዋጭነት የለውም አደገኛ ሙከራ ተደርጎ ነበረ። ነገር ግን ማርቭል እያንዳንዱን ገጸ ባህሪ በመጀመሪያ ነገር ግን ማርቭል የእያንዳንዱን ገጸ ባህሪ ቀድሞ ብቻ ለብቻ ፊልሞቹን ስላስተዋወቀን አቬንጀርስ ላይ ለአመታት ሲገናኙ ተመልካቹን ቀልብ ስሜት በጣም ነበረ መያዝ የቻሉት ማለት ነው። የረጅም ጊዜ እቅድ ነው እንግዲህ ይህ ፊልም እያንዳንዱ ፊልም ማለት ለቀጣይ የሚሰጥበት ፍንጭ ፓስት ክሬት ሲን ዘዴ ተመልካቹን ለአመታት በጉጉት እንዲቆይ አድርገውታል ቢባል በቃ ምንም እውነታ ነው። ይህ ተከታታይ ድራማ በሲኒማ ሎንግ ፍሬም ስቶሪ ቴሊንግ ተብሎ የሚታወቅ አዲስ አሰራር ነው። ሎንግ ፍሬም ስቶሪ ቴሊንግ በሚል አዲስ አሰራር ነው። ገጸ ባህሪያቱ ግን ገባን ደግሞ በመቀጠል እናያለን። አቬንጀር ከሌሎች የድርጊት ፊልሞች ወይም አክሽን ፊልሞች የሚለየው የጀግኖች መካከል ያለው የሀሳብ ግጭት በጣም ነው የሚገርመው። ሰብአዊነት፣ ፍልስፍና ግጭት ወይም ደግሞ ዝም ብሎ ግጭት ሳይሆን ፍልስፍናዎችን ነው አምጥተው በካራክተር አድርገው ሲጋጩ የሚያሳዩ። ለምሳሌ ፍልስፍናዊ ግጭት ስንል በካፕቴን አሜሪካና በአይረንማን ያለው ልዩነት የሊብራል እና የኮንሰርቫቲቭ አስተሳሰብ ተደርጎ ይቆጠራል። አንደኛው ቴክኖሎጂ ላይ ለምሳሌ አይረንማን በቴክኖሎጂ ላይ ጥገኛ እንደነበረ ብዙዎቻችን እናስታውሳለን። አይረንማን ቴክኖሎጂ ለምሳሌ ልክ ሮቦቱን ለብሶት ወይ ደግሞ ብረት ለብረት ለብሶት የሚያወራት ካራክተር አለች። ልክ አሁን እንደምንጠቀመው ነገር ታስበው ይመስለኛል። በቴክኖሎጂ የግል ነፃነቱ፣ ሌላኛው ደግሞ የስነ ምግባር ያ ነገር ስነ ምግባር ቲሙን ኦርደር ሊደርነቱ ምናምን በጣም እና ይህም ደግሞ በሲቪል ዋር እና በኢንድ ጌም ላይ ትልቅ ቦታ ነበረው። በሲቪል ዋር ላይ እና በተለይ ማለት ነው በሲቪል ዋር እና ኢንድ ጌም ላይ ትልቅ በቃ እሺ። በመቀጠል የክፋት ተዋናይ ክፉ ተዋናይ በዚህ ላይ እንግዲህ ታኖስ ነው። እንግዲህ ጥልቀት የምንድንቅ እንመረምረዋለን። ይህንን ሰው እንደ ቀድሞ ፊልሞች ወይም እንደ ማንኛውም ፊልሞች ተራ ዝም ብሎ ጥላቻን የሚሰብክ ወይ ደግሞ ዝም ብሎ ኦድ ካራክተር ወይ እንዴት ልግለጽላችሁ መጥፎ ገጸ ባህሪ አይደለም። የዓለም ሚዛን ለመጠበቅ ነው። የዓለምን ሚዛን ለመጠበቅ ግማሽ የዓለም ህዝብ መጥፋት አለበት ብሎ ነው የሚያምነው እና ይህ የራሷ አሳማኝ ምክንያት ነበረው። ዝም ብሎ የዓለምን ህዝብ በጥላቻ ምናምን ተነሳስቶ አይደለም። ምድር ከአቅሟ በላይ መሸከም እና ፕላኔታችን እንዳጠፋ በማሰብ ግማሹን የዓለም ህዝብ ለማጥፋት ነው የሚነሳው እና ቢያንስ አደገኛ መዘዝ ምን ያህል አደገኛ መዘዝ እንዳለው ደግሞ በፊልሙ ላይ ያሳየናል። ፊልሙ ፍልስፍናዊ የዓለምን ሚዛን ለመጠበቅ ግማሹን ህዝብ ለማጥፋት አለበት የሚል የራሱ አሳማኝ ሀሳብ ቢሆንም አደገኛ መዘዝ ያለው መሆኑን ፊልሙ ፍልስፍናዊ ያደርገዋል። በፍልስፍና ላይ የተመሰረተ እንድንሆን ያደርገዋል ማለት ነው። በኢንድ ጌም የምናየው ገጸ ባህሪያት ሞት፣ በተለይ የአይረንማን ጀግንነት የጀግንነትን መጨረሻ አለው የሚል ሀሳብ መልእክቱ ያስተላለፍልን። የጀግንነት መጨረሻ አለው የሚል ጥልቅ መልእክት ያስተላለፈልናል። ይህም ፊልም ከቴክኖሎጂ አንጻር ደግሞ እናየዋለን። ከቴክኖሎጂ አንጻር ፊልሙ የምስል ጥራት ቪኤፍኤክስ ላይ ገንዘብ አያያዝ ረገድ አዳዲስ መለኪያዎች አስቀምጧል። በቪኤ እና በሲጂአይ ቴክኖሎጂ ታኖስ ወይም ደግሞ አሁን የጠራሁላችሁ ክፉ ካራክተር ታኖስን ማለት ነው። ታኖስ እና ሃልክን ደግሞ ያሉ ገጸ ባህሪያት ሙሉ ለሙሉ በኮምፒውተር የተሰሩ ቢሆንም ተዋናይ የስሜት ትክክለኛ እንዲሆን ሞሽን ካፕቸር የተደረገበት ጥብቅ እጅግ ከፍተኛ ነው። የገበያ ስልት ከፍተኛ ነው እና አሁን ደግሞ ስለ ማርኬቲንግ አናላይዝ ደግሞ ማርቨል ፊልሞች እንደ ምርት ብቻ ሳይሆን እንደ ባህላዊ ክስ ካልቸር ኤቨንት አድርገው መሸጥ ችለዋል። ካልቸር ልክ ባህልን እንደሚሸጠው ማለት ነው።
ይህም ፊልሞችን ከመጡ ማግኘት የቢሊዮን የሚቆጠር ዶላር እንዲያገኝ ይህም ፊልሞቹ በወጡ ማግስት ቢሊዮን ዶላር የሚገኙ ገቢዎችን እንዲያገቡ አድርጓል። በማጠቃለያ ደግሞ ስናይ አቬንጀር ተከታታይ ፊልሞች ከስኬት ሚስጥር ጥራት ያለው ቴክኖሎጂ ረጅም ጊዜ እርቀት አቬንጀር ተከታታይ ፊልሞች ስኬታቸውን በተመለከትን ቁጥር ደግሞ 10 ለዘላለም የቀየረ ሲሆን የሌሎች ስቱዲዮ እንደ ዲዝኒ እና ዩኒቨርሳል ይህንን ዩኒቨርስ ግንባታ እንዲከተሉ መንገድ ሆኗል። በአጭሩ አቬንጀርስን ያያችሁ ሰዎች ጽድት ያለ ፊልም ነው። ምንም ጥያቄ የለውም። ያስገባውን ገቢ ስታዩ ያስብላል። በአጭሩ አቬንጀርስ ስለ ሱፐር ጀግኖች ብቻ ሳይሆን ስለ ቡድኑ ስራ፣ ስለ ስህተት እና ስለ ሰብአዊ መስዋዕትነት የሚተርክ ታላቅ የጥበብ ውጤት ነው ብዬ አስባለሁ። ይህንን ፊልም ያላያችሁት እንድታዩ ያያችሁ ደግሞ በኮመንት የየትኛውን ከአራት ፓርት እንድታሳውቁኝ እፈልጋለሁ። በመቀጠል ደግሞ ስለ ገንዘብ ስላስገቡ ስላወጡባቸው ሚሊየንስ ዶላር ነው የፈሰሰባቸው፣ ቢሊየንስ ነው ደግሞ ያስገቡት። በጣም በጣም በሚደንቅ ሁኔታ አቬንጀርስ ወደ 250 እጩ ሆኗል። 250 ጊዜ በተለያየ ሽልማቶች ማለት ነው። 100 ጊዜ ደግሞ አሸንፏል። በጣም በሚገርም ሁኔታ ያላሸነፋቸውም ደግሞ ያስገረመኛል። ስለዚህ እነዚህ እናወራለን። የትም እንዳትሄዱ ነው የምላችሁ። እሺ፣ በመቀጠል ያወጣቸውን ወጪና ያስገባቸውን ገቢ በሰንጠረዥ ሁኔታ እናየዋለን። የመጀመሪያው 2000 አቬንጀር 2012 ሲወጣ የተሰራው ለበጀቱ የተፈሰሰ 220 ቢሊዮን 220 ሚሊዮን ዶላር ሲሆን ያስገባው ደግሞ 1.519 ቢሊዮን ዶላር ነው። እንግዲህ በጣም ያልተጠበቀ ነበር። በሁለተኛው 2015 የወጣው ኤጅ ኦፍ አልትራ ነው። እንግዲህ 365 ሚሊዮን ዶላር ወጪ አድርጎ 1.405 ቢሊዮን አስገብቷል። ከዛ ኢንፊኒቲ ዋር ነው ደግሞ ይህ ወደ 400 ከ325 ሚሊዮን እስከ 400 ሚሊዮን ብር ወጪ ተደርጎበታል ተብሎ ይታመናል። እና ያስገባው ደግሞ 2.052 ወይም ደግሞ 2 ቢሊዮን 52 ሺህ ልበለው እንዴት አስገብቷል። አቬንጀርስ ኢንድ ጌም ደግሞ ወደ 400 ሚሊዮን ወጪ ሲደረግ 2.2 ቢሊዮን 799 ቢሊዮን ነው ያስገባው። ይህ የሚገርም ነው። ይህ የማይታመን ነው። ጌታ ሆይ ድረስ ነው የሚያስብለው። በአጠቃላይ ኢንድ ጌም በታሪክ ከፍተኛ ገቢ ከማስገኘት የተወሰነ ጊዜ አንደኛ እንደነበረ ነበረ። ከዛ በመቀጠል እንግዲህ አቫተር ተቆጣጥሮታል ይህንን ክብረ ወሰን። አቫተር እንግዲህ እጅ አልሰጥም የምታውቁት ነገር ነው። ከዚህም በፊትም ሰርቼላችኋለሁ። አቫተር አሁን ሁለተኛ ነው። ኢንድ ጌም ሶስተኛ። በአጠቃላይ በአራቱ ፊልም ያስገቡት ያወጡት ፊልም በጀት ማለት ነው። በአጠቃላይ ለአራቱ ፊልም የወጣው 1.3 ቢሊዮን 1.3 4 ፊልም ለመስራት 1.3 ቢሊዮን ብር ነው የወጣው። 1.3 ቢሊዮን ምን ያህል ኢማጂን ማድረግ ትችላላችሁ? ምን ያህል ትልቅ ብር እንደሆነ። ይህ ከቁጥር በላይ ነው። በጣም ትልቅ ብር ነው ለዚህ ፊልም የወጣው እና ያስገቡትን ስታሉ ማመን ነው የሚያቅታችሁ። በቃ ይሄንን 7.7 ቢሊዮን አባቢ 7.7 ቢሊዮን ብር ነው ገቢ ያደረገው ወደ ካዝናቸው አቬንጀርስ እና በጣም የሚገርም እና ድንቅ ያደርገዋል በዚህ ብዬ አስባለሁ። በመቀጠል የተዋናዮቹ የተከፈላቸውን እንድሰራላችሁ ከፈለጋችሁ ኮመንት ላይ ጻፉልኝ እና ቁጥር 3 ላይ ደግሞ ማን እንዳለ እሰራላችኋለሁ። ቁጥር 3 ላይ የሚገኘው እንግዲህ በጣም ለረጅም ጊዜ በአንደኝነት ሲመራ የነበረ በገቢ ደረጃ ነው ምላችሁ እና ብዙዎቻችሁ በስምም አይታችሁታል ብዬ አስባለሁ። ካላያችሁትም እንድታዩት የምጋብዛችሁ ፊልም ነው። እንግዲህ እስከ ቀጣይ ድረስ መልካም ጊዜ ይሆንላችሁ። ቦም ሻካላካላ ከኢትዮጵያ ለዘላለም ትኖር።